እብድ ነህ እያልሽኝ ነው። አበዳሉኝ ለየለት ወደ ራስ እንድትመለስ ለምፈልግ። ወይ ኪያ ማናት? ጥሩ ነው። እንደዛ ማሰብ እስኪ ኪያ ማናት? ገንዘብ እንስጥሽ ሄደሽ ከዚህ ገንዘብ ወይስ ባላሽ ገንዘብ እንደዚህ ከሱ ማንም ያውቀኛል። እኔ ገንዘብ ፈልጌ የለም። ምንድን ነው ያስነካችኝ? አዎ ፍቅር አስነክታኛለች። አሁን እንደወዳት አድርጋኛለች። ወጥቆች አውጪ እንዴት አድርጌ እየተጠቅም ለማስራት ነው? ሰሚኛለሽ? ስነ ስርዓት ነው። እሺ አሁን እሱ ላይ ያደረግሽውን ይሄ ሰይጣናዊ ተግባርሽን ቶሎ ስነ ስርዓት ኖሮ አላውጣም። እስቲ ምን ታመጫለሽ? ጥሩ ነገር ስለሆነ ጥሩ ሴት ስለያዘ ተቃጠላችሁ። ጥሩ ሴት ለእናንተ ግብ ሴት ስላልያዘ ማለት ነው። ጥሩ ሴት ቆንጆ ሴት ንጹህ ሴት ስላገኘ ተናገሩ። ዳንች ሰሞኑ አለን። አሁን ሁሉ ነገር ሰላም፣ ሁሉ ነገር አማን ነው። ተጠፋፍ ግን በጣም ደህና ነኝ። ምን ነገር ጣልሽ አንቺ? ግን ጠፋሽ። ወንድምሽ እንደላ አድርገሽ ደግዘሽ በጣም ያሳስበኛል። ከአንተ ነገር ያለህበት ነገር ምናምን በጣም በቃ ማየት ፈልጋለሁ፣ መጠየቅ ፈልጋለሁ አንተ እና ዛሬ ነገር እያልኩኝ ወይ ባኪ እውነቱን ለመናገር ከሆነ ማለት ነው በእኔ ጉዳይ ምንም እንድታስብ አልፈልግም። እውነት ነው የምልሽ። ትንሽ ደስ የማይሉ ጊዜዎችን አሳልፈናል ምናምን ነገር። አሁን ግን ያለሁበትን ነገር ብነግርሽ አሁን ያለሁበት ከቤት ራሱ ያው መውጣት አቅቶኝ ምናምን ነገር የእውነት ነው። ስራ ቦታ ራሱ መሄድ ምቾት እየሰጠኝ አይደለም። የእውነት ነው ያለሁበትን ሁኔታ አጠይቁኝ። በጣም ሰላም ነው ያለው። ስለ ባለቤቴ አልሰማሽም? እኔ እንጃ አላውቅም። አስታውቅሻለሁ። እንዴት ያለች ምርጥ ልጅ መሰለሽ። ምናልባት ነገ ከነገ ወዲያ ወንድምሽን ልክ እንደዳርሽ እኔን እንድላገሽ ትደግሽልኛለሽ። ምንድን ነው ትድሪኛለሽ ብዬ አስባለሁ። ደስ ይለኛል። ግን እኔ እንጃ የምሰማው ነገር እንደዚህ በአንዴ ደህና ነህ? ግን አዎ ደህና ነኝ። ምን ነው ምን ሰማሽ? በአንድ በሁለት ቀን እንደዚህ አይነት ለውጥ እንደዚህ አይነት መቀየር አይፈጠርም። እንዴት ማለት ምን ሰማሽ? ምን አሉሽ? ምን ተፈጠረ? አይደለም እኔ መስማት ብቻ አይደለም፣ አሁንም እያየሁት ያለሁት ነገር ልክ አይመስለኝም። ስራ ለመሄድ ነው። ስራ ስልክም እየተደዋወልኩ ምናምን ነገር አንዳንድ ነገሮች በእርግጥ ትንሽ ቆጣ ትላለህ ምናምን ነገር ይሉኛል ሰሞኑን ምናምን ነገር እጅግ ካለሁበት ደስታ አንጻር ምናምን እዛ ሲሄድ እንደምፈልገው ያው ፍሌክሲብል ሊሆን ይችላል። ትንሽ እንትን ይለኛል እንጂ ሁሉ ነገር ሰላም ነው፣ ሁሉ ነገር ደህና ነው። የእውነት ነው። እንደዚህ ጊዜ ደህና ሆኜ አላውቅም። ቆይ ልጅቷን ግን ታምናታለህ? በደንብ ታውቃታለህ? ምን አይነት ሰው እንደሆነች? ሰላምን የሰላም ታሪክ እንዴት መሰለሽ? ከኪያ ጋር ድሮ ትንሽ ተጣላ፣ በሆነ ነገር አለመግባባት ምናምን ነገር ተፈጠረና ተለያይተን ነበር ማለት የሚባልበት ደረጃ ላይ ደርሰን ነበር ማለት ትችላለሽ። እና ቶፋ እኔና ኪያን ለማስታረቅ ብሎ የሄደበት መንገድ ነበረ። ምን መሰለሽ? እኔ ስቀና ከእሷ ጋር ሲሆን ምናምን ነገር ቀንቶ ወደ ኪያ ይመለሳል ምናምን ብሎ አስቦ እኔ ለማስቀናት ከኪያ ጋር ብዙ ነገሮችን ጀምረው ነበር ማለት ነው። ድሮ እኮ ነው። የዛ ጊዜ ላይ ምን ተፈጠረ መሰለሽ? እኔ የምን መቅናት ሌላ ሴት ምናምን ነገር ሄጄ ሳንቲም ምናምን በሳቱ እየከፈልኳት ነበረ ማለት እንደ ሚስት ሆና እንድትተውንልኝ እንደ ፍቅረኛ ሆና እንድትተውንልኝ ብዬ በእርግጥ የዛሬዋ ሰላምን ያልኩሽ ልጅ ነው ወደ ህይወት ያመጣኋት ምናምን ነገር እና ያኔ እንደ ስራ ባልደረባ ብቻ ነበር ማለት ትችያለሽ። ምክንያቱም እኔ እየከፈልኳት ነበረ ወደ ኪያና ቶፋን ለማስቀናት ይዣት የምመጣው እነሱ ምን እያስቀኑ ምናምን ስለነበረው ማለት ነው። ተወቃችን ያኔ ነው የሚጀምረው። ግን አንድም ጥሩ ነገሯን አይችላት አላውቅም። የሚገርምሽ ነገር አለ። አንድም መልካም የሚባለውን ነገር ሁሌ እንደተጣላ ሀሳቡን ሁላ ስነግራት አሁን ይህን ነገር ማድረግ አይጠበቅብህም እኮ በቃ ጠንቀረብ ላይ መለያየት ካለባችሁ ተለያዩ፣ ወይም ደግሞ አብራችሁ መሆኑም ካለባችሁ ይቅርታ ጠይቃትና አብራችሁ ሁኑ እያለች ለኪያ ሁላ ትከራከርልኝ የነበረበት ጊዜ ነበርና ግን ከጊዜ ሂደት እሷ እየወደደች ለኔ ጥሩ አመለካከት እያገኘች እየተቀየረች መጣች ማለት ነው። እኔ ደግሞ ይህን ነገር ሳይ የኪያ ፍቅርም ምናምን ወጣጣኝ ስለነበርኩ ይመስለኛል ምናምን አልወጣልኝም። ኪያ ብዬ ቀረው። እሷን ችላ አልኳት። ግን
ለእኔ እውነት ነው ኪያ እንኳን ከመቼ ጀምሮ ነው እቺ ልጅ ፍቅረኛ ለማድረግ የተስማማው? የዛኔ አልፈልግሽም አይንሽን እንዳለ ስትላት የነበረው አይኔ ተገልጠልኝ እና ራሴን ላጠፋ ነው ኪያ ካልመጣሽልኝ ያላንቺ ህይወቴ ባዶ ነው ያላንቺ መኖር አልችልም ስትል የነበርክ ሰውዬ በአንድ ቀን በአንድ ጀንበር ተለውጣ ሁሉም ሰው ኪያ ምናት ምናምን የምትለው አንተ ምን አይነት ነገር ውስጥ ገብተህ ነው? አንድ ባርኪ ይኸውልሽ አንድ ነገር ልንገርሽ። ሁሉም ሰው ለምንድን ነው በአንድ ቀን የተቀየርከው ይላል። ይሄ የአንድ ቀን ጉዳይ አይደለም አልኩሽ እኮ ነገርኩሽ። ታሪኩን ከመጀመሪያው ጀምሮ እየነገርኩሽ ያለሁት በጣም ሰፊ ነው። ጭንቅላትሽ በጣም ታገናዝቢያለሽ ብዬ አስባለሁ። እና ያኔ መነሻው ዛሬ አይደለም። እኔና ሰላም አብረን የነበርንበት ነገር ቢሆን ማለት ነው ሰማኛለ በሂደት ነው እንጂ ሰላም ከጎን ሆና ቢሆን ኖሮ ሲጀመር ለኪያ እንደዛ ማትሆን ነበር። ሰላም ፍቅረኛ ሆና እዛ ህይወት ውስጥ ከነበርክ መጀመሪያ ራሴን ላጥፋ ብለህ አትሄድም ነበር። እሺ ባርኪ አንድ ጥያቄ ልጠይቅሽ። ከቶፋ ጋር የተዋወቃችሁት በምን አይነት መልኩ ነው? እስኪ እሱን አንሺልኝ። እሱን ቶፋን በጣም እንደምትወጂው ነፍስሽ ብር እንደምትልለት አውቃለሁ። እንደዛ ነው የማስበው፣ የሚሰማኝም እንደዛ ነው። ባርኪ አንቺ ደብቄውም ተናገሪውም አትናገሪውም ይሄንን ጉዳይ ይፋ አድርጊውም አታድርጊውም እኔ የሚሰማኝ ለቶፋ እጅግ በጣም ቶፋን ልትገይ መተሽ ነው አይደል? የወደድሽው አይደል? እንደዛ ነው አይደል? ይኸውልሽ ዋናው ነገር ቶፋ የሚጎዳበትን መንገድ አንቺ ፈልገሽው እንኳን ባይሆን ተገደሽ አድርገሽው እንኳን ቢሆን በዛ መልኩ ነው አንቺ ወደ ቶፋ ህይወት ሲመጣሽ። ግን ዛሬ ላይ እጅግ የምትወጂው እጅግ የምትሳሽለት ለሱ ነፍስሽን አሳልፈሽ የምትሰጪበት ደረጃ ላይ ደርሰሻል። እኔና ሰላም የተገናኘው ልክ እንደዚህ ነው። እኔ ሰላምን ግድም የማትሰጠኝ ስራዬን ብቻ ሰርታ ቶፋና ኪያን ብቻ አስቀምጠውልኝ እንድትሄድ ነበረ ያመጣው። ከምር ወደሃት የእውነት ቢሆን ነገሩ ደስ ይለኛል። ግን ካወደድኳት ምንድን ነው? ለምን ልጅቷ የሆነ ነገር አስነክታለች። ምንድን ነው ያስነካችኝ? አዎ ፍቅር አስነክታኛለች። አዎ እንደወዳት አድርጋኛለች። ምክንያቱም ኪያ እንኳን ሃይማኖትህን አልቀይርልህም ስትል ኪያ ሃይማኖትህን አልቀይርልህም ስትል እሷ ሃይማኖትህን እኔ ልቀይርልህ አለች። አንድ ነገር ልንገርሽ፣ አሁን አጠገቤ እንዳትደርስ ስትለኝ የምትቀበለኝ ሰላም ነበረች። አሁን ከዚህ በኋላ በህይወቴ በፍጹም እንዳትመጣ ስትለኝ ኪያ የምትንከባከበኝ ቤቴን እየመጣች የምታጸዳልኝ፣ ሁሉም ሰው እየመጣ እኔ ላይ ሲጮህ የምትከራከርልኝ፣ በእያንዳንዱ ነገር አጠገቤ የሆነ ያገኘኋት አንቺ እስኪ ለአንድ ድራማ ወይም ደግሞ ለአንድ ትወና ፊት ለፊትሽ ሆኖ አርግዣለሁ ብለሽ ተናገሪ ሚዲያ ፊት ብትባይ አርግዣለሁ ብለሽ ተናገረች። እሷ ግን ታድርገዋለች። አይገርምሽ? ሰላም ግን ብር ስለምሰጣት ነበረ። ብርና ክብር በጣም ልዩነት አለው። በዚህ ነገር ውስጥ የተረዳሁት ምን እንደው ታውቂያለሽ? ሰላም ብሩን አልነበረም ከብር በላይ እኮ በጣም የምትጨነቅ ሰው በጣም ለክብሯ ባትጨነቅማስ ለፍቅርን አስበልጣ ፍቅር ወዳ ሁላችሁም ስትጮባት ነው ያላችሁ። ቶፋ ስትጮባት ነው ያለው። ኪያስ ብታስብ እንኳን አንተ አትፈልጋትም። ሳትፈልግ የሆነ ነገር አስነክታት ነው አሁን እንደዚህ እያልከኝ። በሰዓቱ አልፈለኳትም ነበር። ቀደም እኮ ላስረዳሽ ሞክሬ ነበር። ባርኪ አዎ አልፈለኳትም። አሁንም አትፈልጋትም። አሁንም አትወዳትም። የኪያ ፍቅር ከውስጥ አልወጣም። አሁንም እኔ ወደ ኪያ እንድትመለስ ፈልጌ አይደለም፣ ግን አንተ ወደ ጤነኛ ማንነት ወደ ራስ እንድትመለስ ስለምፈልግ። ወይ ኪያ ማናት? ጥሩ ነው እንደዛ ማሰብ። እስኪ ኪያ ማናት? ኪያ እኮ የአንቺ ወንድም ህጋዊ ባለቤት ናት አይደል? ስለዚህ በቃ እኔ ህይወት ላይ ምንም አይነት ቦታ የላትም። ባታገባ እንኳን አሁን ብትመጣ አሁን ለሰላም ካለኝ ፍቅርና ሀሳብ ስራ መስራት እንኳን በትክክል እየቻልኩ አይደለም አልኩሽ። ስራ ቦታ እንኳን መሄድ ስላልቻልኩ ነው ቤት ውስጥ ቁጭ ብዬ። ምክንያቱም የሚገርምሽ ነገር አንዱ የሆነ ቃልስ ይመጣለው ምናምን ነገር ስትለኝ ነው ሰላም ሄጄ እስክመጣ እንኳን ስራ ቦታ ስላልቻልኩ ቤት ቁጭ ብዬ እየጠበቅኳት ያለሁት። አይገርምሽም? የቆንጆ ስራ ለምን ስለማፈቅራት አይደለም። በትክክል ሲፈቀር በትክክል ሲወደድ ልክ እንደዚህ ነው። እንደዚህ አይነት ልክ ያጣ ሞዴል የለም። እሺ ባክሽ፣ እኔ ያልተረዳሽኝ አንድ ያልገባኝ ነገር አለ። እኔ ማፍቀር አልችልም፣ ሰው መውደድ አልችልም፣ ሰው ማሰብ አልችልም። እንደዚህ አይደለም ማለት እሺ። እኔ ምናልባት ኪያን ስወድ አይተሽ ታውቂያለሽ፣ ኪያን ሳፈቅር አይተሽ ታውቂያለሽ። ተይው እሱ። እኔ መፈቀር አልችልም፣ እኔ መወደድ አልችልም። ሰዎች ለኔ ብለው ህይወታቸውን ሊሰጡ አይችሉም፣ ሃይማኖታቸውን ሊቀይሩ አይችሉም። ለኔ ሲሉ መከፈል ያለበትን ሁሉ መስዋዕትነት የሚከፍል ሰው በኔ ህይወት መፈጠር አይችልም ነው? አይችልም።
አሁን እንደዛ አይደለም። ስለዚህ ለኔ ስትል ህይወቷን ማንነቷን ጓደኛ ቤተሰቦቿን ሁሉ ትታለኔ ብላ መጣች። እሷ ለአንተ ብላ ያን ሁሉ ነገር አደረገች። ይሁን እሺ፣ አንተ ግን እሷን አትወዳትም፣ አትፈልጋትም። ሲጀመር በቃ የሆነ ነገር አስነክታክ ነው እንደዚህ የሆንክ ያለው። ከራስ ማንነት ከራስ ፐርሶናሊቲ ውጪ የሆንክ ያለው እሷ የሆነ ነገር አስነክታክ ነው። አኑ በእግዚአብሔር ስማኝ፣ በቃ የሆነ ነገር ውስጥ ነህ አውቃለሁ። እንደዚህ አይነት ነገር ውስጥም ደግሞ የገባው በእኔ ምክንያት ነው። በቃ ኪያ ወንድሜ ወደ ኪያ ባይመጣ ኪያ የኔን ወንድም ባታገባ እንደዚህ አይነት ነገር ውስጥ እንደማትሆን አውቃለሁ። አይደለም እኔ ህይወታችሁ ውስጥ መጥቼ ነው እነሱ ሲጀምር እጣፈንታቸው ራሱ አብሮነታቸው አብሮ ስለሆነ ነው። እኔ በወዳት ባፈቅራት ወይም ደግሞ ጉዳያችን አንድ ላይ ቢሆን ባይሆን ሲጀምር አሁን ላይ ማለት ነው የእውነቴን ነው ልጅ አይደለም ስለ ፍቅር ላስብ የኪያ መልኳ ራሱ እየጠፋብኝ ነው። የእውነቴን ነው ልጅ ኪያን ወደ አለማስታወስ ደረጃ የምሬን ነው ልጅ ያን ሁሉ ሰውነት የነበረው ነገር አንድ ላይ እንድትሆኑ ፈልጌ አይደለም ኪያ ጋር እንድትመለስ ፈልጌ አይደለም። እሺ ሌላ ምንድን ነው ታዲያ? እኔ ወደ ራስ ማንነት እንድትመለስ ወደ ራሴ ማንነት ተመልሼ ቤቴ ማለት ጀምራለሁ፣ ፍቅሬ ማለት ጀምራለሁ፣ ቤቴ ማለት ጀምሬያለሁ። ይሄንን እኮ ነው የምልሽ። ከኪያ ጋር እንኳን አብረን እየኖርን ማለት ነው ስራዬን በትክክል 12 ጠዋት 12 ሰዓት ወጥቼ ማታ 12 ሰዓት ነበር የምገባው ከኪያ ጋር እንኳን በነበረበት ጊዜ ላይ። አሁን ግን ለ5 ደቂቃ ወጥቼ እስክመጣ ድረስ ኪያን ማነው ሰላምን እናፍቃለሁ። የእውነቴን ነው የምልሽ። እሺ ናፍቃት ችግር የለውም። እሷን ትወዳታለህ፣ ውደዳት። እኔም ደስ ይለኛል። አንተ ጤነኛ ሆነ ሌላ ሰው ወደ ትዳር መስርተህ ቤት መስርተህ ብትኖር በጣም ደስ ይለኛል ከማንም በላይ። እሺ አሁን እነ ሶፊ የአንገት ሐብል ምናምን ነገር ሲሉ ሰምቻለሁ። ስለዚህ አንገት ሐብሉን አውልቀውና ይሄንን ነገር ደግመህ ትልልኛለህ። አሁን እሺ አንድ ነገር ልጠይቅሽ። ቶፋ ስጦታ ሰጥቶሽ ቢሆን እና ሌሎች ጓደኞችሽ መጥተው አውጪ ቢሉሽ ታውጫለሽ? አውጥቼ አሳያቸዋለሁ። ከዛ ትክክለኛ ማለት በእሱ እየተጠራጠሩኝ ከሆነ እነሱ ሰላም እንዲያገኙ እነሱ እሸታቸውን ለምን ልቧን ለምን ሰራው? የእሷን ልብ ለምን ሰራው? አውልቀጣለሁ አላልኩህም? እኔ ምን ሆነ አንዴ አውልቀውና ለምን አውልቀው ያንን አንገትህ ላይ ያለውን ነገር አንዴ አውልቀውና እስኪ አዋራኝ። እስኪ አንድ ባርኪ አንድ ጥያቄ ልጠይቅሻለሁ። አንቺ ቶፋ ያደረገልሽን አንገት ሐብል አንቺ ቶፋ ያደረገልሽን የሰጠሽን ነገር ሰዎች ስለተጠራጠሩት ብቻ ቶፋን አውልቀሽ የቶፋን ክብር ዝቅ ታደርጊያለሽ። ስለዚህ እኔም ደግሞ በፍጹም ሰላም የሰጠችኝን ነገር ሌላው ዓለም ስለተጠራጠረ ግድ አይሰጠኝም። ምኖረው ከሰላም ጋር ነው። ሰላም ነው መምሰል የምፈልገው። ሰላም ነው የምፈልገው። ለምን ክብር ሰላልኩም አንዴ ያንን አንገትህ ላይ ያረከውን ነገር አውልቀውና በስስ አንዴ አዋራ። ቆይ ባርክ እያልሽኝ ያለሽው ነው ወይስ እንደሌላው ሰው ስላላበድኩ ስላልጨርቅ ስለታኩ እንደሌላ ጊዜ እና ተረጋግቼ ቤቴ ላይ ስለተቀመጥኩ ይሄኔ የከፋችሁ ይሄኔ የነበራችሁ እንደዚህ አይደለም። ባርኪ ምን ያህል እንደማከብርሽ ምን ያህል ስራህን ትተህ ቤት በቃ ሁሉን ጓደኞችን ቤተሰቦችን ትተህ እዚህ ቁጭ ብለሃል። አዎ ቁጭ ብያለሁ። የሚገባኝ ቦታ ይሄ ስለነበረ ፍቅር ያለበት ቦታ መሆን እንዳለብኝ ስለተሰማኝ ይሄው ፍቅር ያለበት ቦታ ነው። የተረጋጋህ ሊመስል ይችላል፣ ግን ጤነኛ አይደለህም። ወደ ራስህ ማንነት እየተመለስክ አይደለም። ስለዚህ እብዳኪም ቤት ሂድ ነው እያልሽኝ ያለሽው? ከራስህ ፐርሰናሊቲ እኔ ከኪያ ውጪ መኖር ስጀምር ማሰብ ስጀምር ጤነኛ እንደ ጤነኛ አለመቆጠር ጀመርኩ ነው። ይሄ ነው እውነታ። ስለዚህ ምንድነው የተቀየረው? ይኸውልሽ ባርኪ አንድ ነገር ልንገርሽ፣ ምን ያህል እንደማከብርሽ ጆን ራሱ ወደ ህይወታቸው በኪያና በአኑ መካከል ገብተህ እየበጠበጥክ ያለው አንተ ነህ። ስለዚህ ውጣላቸው ከህይወታቸው እያልሽ ስትከራከሪ ያኔ ምን ያህል ስተማመንብሽ እንደነበረ፣ ምን ያህል በአንቺ ደስ እንደሚለኝ እንደነበረ፣ ምን ያህል ሳከብርሽ እንደነበረ እኔ ነኝ የማውቀው። ላስቀይምሽ አልፈልግም። በዛ ላይ ደግሞ ቶፋን የወደደ ሰው እኔን እንደወደደ ነው። ቶፋን ያከበረ ሰው እኔን እንዳከበረ ነው። ምክንያቱም ወንድሜ ነው። ምን ያህል እንደሚሰማዋልኝ ምን ያህል እንደሚያከብረኝ ለኔ ሲል ስለ ህይወቱ እንኳን ግድ እንደማይሰጠው አውቃለሁ። ስለዚህ እሱን የወደደ እሱን የተንከባከበ እሱን ያፈቀረ ሰው እኔን እንዳፈቀረ እኔን እንደወደደ እኔን እንዳከበረ ነው የምቆጥረው። ስለዚህ በማይሆን አማርኛ እንዳናገርሽ አልፈልግም። ደስ የማይል ነገር እንድናገርሽ አልፈልግም። እወድሃለሁ። ለዛም ነው ተጨንቄ ለአንተ አስቤ እዚህ ድረስ የመጣሁት። እብድ አይደለም እዚህ ድረስ መጣሽ። እብድ አይደለም እብድ ነህ እያልሽኝ ይሄ ማክበር ነው? ይሄ መውደድ ነው? እብድ ነህ እያልሽኝ ነው። አበዳሉኝ ለየለት ማንም ሳያልፍ በእኔ እውነት ደህና አትሆንም አሉኝ ካልተውካት እኔ ከማውቀው አሉ ሰው ሁሉ እንደማይረዳኝ ሁሉ
አንቺም እየተረዳሽኝ አይደለም። በሰዓቱ ሰው ሁሉ ትክክል አይደለም እያለኝ በነበረ ጊዜ ላይ አንቺ ግን ትክክል ነህ ስትይ ነበር። አንቺ ግን ወንድሜ ነው የተሳሳተው፣ ወንድሜ ነው ወደ ህይወትህ የመጣው፣ ከህይወታችሁ ይወጣላችኋል ብለሽ ስትከራከሪልኝ የነበረሽው አንቺ ነሽ። እሷን ባርኪ ነው አሁንም የምፈልገው። ላመንኩበት ነገር የምታምነዋን ባርኪ ነው የምፈልገው። አዎ በእኔ ጉዳዮች ላይ በጠቅላላ ካጠገቢ ነበርሽ፣ ስትከራከሪልኝ ስታምኚ ነበረ። እኔ ያመንኩባቸውን ነገር በጠቅላላ ኪያን መውደዴን ተጠራጥረሽ አታውቂም ነበረ። በእኔ ሳይድ ሆነሽ ኪያን እኔ ጋር ለማድረግ የቻልሽውን ሁሉ ነገር ስታደርጊ ነበር። አሁን የምፈልገው ነገር ደግሞ ሰላምን አምነሽ ተቀብለሽ መቼም አውቃትን ሰላም የትም አውቃትን ሰላም ልቀበላት አሁን ከዚህ በፊት አስተዋውቀኸኝ ታውቃለህ? ከዚህ በፊት መወዳት ልጅ ናት። አሁን ግን የኪያ ፍቅር ስላልወጣልኝ እሷን ለጊዜው አስቀምጫታለሁ። ከኪያ ጋር ስለያይ እሷን አግባታለሁ ብለኸኛል። እሺ ሁሉም ነገር መነሻ አለው አይደል? ሁሉም ነገር መነሻህን እኮ ነገርከኝ። መነሻ ምን ነበረ? ኪያን ለማስቀናት ከጎንህ የነበረች ሴት ነበረች። ከዛ እሷ ወደደች፣ አንተ ግን አትፈልጋትም ነበረ። ከዛ ኪያ ስታገባ በቃ አንቺ የምትወጂኝ ሴት ነሽ ነይ ብለህ ወደ ቤት አስገባሃት። ጭራሽ ከቤቴ ውጡልኝ ብለህ እነ ኪያን እሷን አግብተህ ቤት ውስጥ መኖር ጀመርክ። እሺ እሱ ጤነኛ ነገር ነው? ልክ ነው? የምታስታውሽ ከሆነ አንድ ነገር ልንገርሽ። እዚህ ቤት ውስጥ ሁላችሁም ተሰብስባችሁ ቁጭ ብላችሁ ቤቱን ልቀቁልኝ እፈልገዋለሁ ብዬ ነበር። ያኔ በትክክል እየተናገርሽ ነበር። ጆ ማኖር አትችልም፣ ትችላለህ አይደል? ሲጀምር ሁለቱ የኖሩበት ቤት ውስጥ ነው እየኖርክ ያለው። ኪያን ሌላ ቦታ ማኖር አለብህ። ይሄ የነሱ ቤት ነው አብረው ሲኖሩበት የነበረው። መጣችሁበት እንጂ አልመጣባችሁም። ስለዚህ ቤቱ ላይ መኖር ያለበት እሱ ነው። ከፈለጋችሁ ስትከራከሪልኝ ነበር አይደል? ታዲያ ከማን ጋር እንድኖርበት ነበር ያኔ እንደዛ ስትከራከሪልኝ የነበረው? ብቻዬን እዚህ ቤት ውስጥ እንድኖር ነበረ? የሆነ ሰው እንደሚመጣ ታምኚ ነበር አይደል? ምክንያቱም ኪያ ካገባችና ህይወቷ ከሆነ አዎ። እና ስለዚህ የምትወደዱ ነው አላገኝሻትም። መልካም ሰው አይደለችም፣ ጥሩ ሰው አይደለችም። ለኔ መከራከሯ ስለመጥፎነቷ አላውቅም። ያ ሁሉ ሰው ተደድሮ ሲሰድባትና ክብሯን ዝቅ ሲያደርግ ጥላቷ አልወጣችም። ለምንድን ነው እንደዛ ያደረጋት? ማን እንደሆነች ምን አይነት ሴት እንደሆነች ስለሚያውቁ ነው አሉ። ማን እንደሆነች ቤተሰቦች ጓደኞችህ ናቸው። እና ታዲያ ለአንተ ተጨንቀው ለአንተ አስበው እኮ ነው እንደዛ ሲሉክ የነበረው። ለአንተ አያስቡልህም እነሱ። ብቻዬን ልቅር ነው? ለአንተ ቢጨነቁ ሰዎች አይደሉም እነሱ። ከማንም ጋር መሆን የለብኝም እኔ መወደድ መፈቀር አይገባኝም ነው እንደዛ ነው እያልሽኝ ያለሽ? የሚገርምሽ ነገር አንዱ ይኸው ድምጿ እየመጣች ነው። እስኪ ምን እንደምትይ ታወሪያታለሽ። ምን አይነት ሴት እንደሆነች፣ ምን አይነት ትህትና እንዳላት፣ ምን ያህል የተረጋጋች ሴት እንደሆነች ተውታለች። የዛኔ ምን እንዴት ሲያረጋት እንደነበር እንዴት ስትሳደብ እነሱ ነው የሚያሳዩት። ልክ ነው አሉ። ሰሊ እንዴት ነሽ? ዛሬ ማስተዋወቅሽ ሴት አለች። ያው በቀደም አግኝተሻት ነበር ብዬ አስባለሁ። እሺ ተረጋጊ። ሰራ እንግዲህ ባርኪ ትባላለች። ለሁለተኛ ጊዜ ነው የምትገናኙት። ያኔ እዛ ቤት ውስጥ ተገናኝታችኋል ብዬ አስባለሁ። ልጠይቅሽ ነው የመጣችው ደህና መሆናችንን፣ ሰላም መሆናችንን እንደዛ ነው። እንደኔማ እንደ ጓደኞች እዚህ ጋር አጠገቤ ቁጭ ብለሽ የማልሰደብ መስሎኝ ነበር። ይኸውልሽ ባርኪ ለእኔ መንገር የፈለግሽውን ነገር ለእኔ ማስረዳት የፈለግሽውን ነገር በጠቅላላ ማስረዳት መንገር ትችላለሽ። እሺ ማነው ስምሽ? በስንት ሰዓት ልጠይቅሽ ነገር ማነው ስምሽ ያለችኝ አልነገረሽም? ስሜ አንቺ የጠየቅሽ ነው። ራስሽን አገኘሽ? ስሜን አላውቅም። አታውቂውም? እሺ ስሜ የለሽ። ምንድን ነው ያደረግሽው? ሰላም በቃ እሷ የሆነ የፈለገችው ነገር አለ እንድትመልሽላት የምፈልገው ነገር አለ። የምጠይቅሽን ጥያቄ በትክክል መልሽላት። ቁጣ ብሎ ነገር የሌለባት ፊቷ ላይ ሁሌ ፈገግታ። በዚህ ጊዜ ማን ነው ምክንያት ፈልጎ ነው ሰው የሚስለው? ኧረ ተይ ስምሽን አታውቂውም እኮ አይደል? ወይም መናገር አትፈልጊም ስለ ስምሽ። ስለዚህ ስሜ የለሽ ነሽ። እንደዛ እሱ አይደለም። ሰላም አለሽ? ሰላም ነኝ። ሳይሽ ግን ሰላም ያለሽ ሴት አትመስይም። ባርኪ ፕሊዝ። እናንተ ሰላም ያለሽ ቤት ድረስ ይገኛል። እሺ ምን ያደረግሽው? ምን አደረግሽ? አንቺ እንደፈለግሽ የምትጫወሽበት አሻንጉሊትሽ ወይም ደግሞ እንደፈለግሽ እንደምታዞሪው የሆነ እቃሽ አይደለም። እሺ ስሚ፣ ምንድን ነው ያደረግሽው? ምን አደረግኩት?
እሺ መጀመሪያ ምን አይነት ሰው እንደነበር ታውቂያለሽ? ለአንቺ ቅንጣት ያህል ፍላጎት እንደሌለው በደንብ ታውቂያለሽ። ምን አድርገሽ ነው እንደዚህ እንዲሆን ያደረግሽ? በቃ ፍቅሬ ገብቶ ቴ ነገር ገብቶ የትኛው ፍቅርሽ? አይፈልግሽም፣ አይወድሽም። በነገርሽ ላይ ታውቂያለሽ አይደለ? አሁንም ያደረግሽው ነገር የሆነ ሰዓት ላይ ከሱ ሲወጣ እንደ ቆሻሻ ነው የሚጥልሽ። እውነተኛ ሰው ብትሆኚ ነው የሚሻልሽ። እንደ ቆሻሻ ነኝ፣ እንደ ቆሻሻ የምጣለው በቃ ቆሻሻማ ስለሆንሽ ነው የማይሆን ነገር ያደረግሽው ከሱ ጋር። ውጪ ሊታይሽ ነው። ለምንድን ነው የምወጣው? ውጪ ልኝ አሁን ሁሉ እሱ ላይ ያደረግሽውን የማይሆን ነገር አንቺ ከሱ ላይ ሊበናችሁ ነው። ውጪ ሃይማኖት የለሽም። ቆይ አይለኝ ምን አገባሽ? ውጪ ከስሩ አንገትሽ ላይ ማተብ አድርገሻል። አይመለከትሽም። ውጪ ምን አይነት ነገር ነው እያደረግሽ ያለሽ ከሱ ጋር? ከቤቴ ውጪ ልኝ። በቃ እልህን ያስጨርሽ ነው። ከቤቴ ውጪ ልኝ። የተወፋ ሚስትሽ መሰለኝ ያለ እዛው እንደው ራሱ ቢጤን ውጪ ከቤት ሰሚኛለሽ? ውጪ ከቤት ይኸውልሽ፣ በእሱ መጫወት አልችልም። ምን ለምጫወት? ሃይማኖት እንዳለው ሰው ክብር ታውቂኛለሽ ነኝ ማለት ነው እኮ በቃ አሁን ካሳየሽው ነገር ማንነትሽ ነው። አንቺ በማታውቂው ነገር ለምንድነው ከፍተሽ ታረጋግበታለሽ? ነገር ታረጋግበት የተሻለ አለሽበትማ ነው እኮ አለሽው። ወይስ እውነቱ ሲናገር ነው እንደዚህ መንጫጫ ይጀምራል። በእናትሽ እዛ ይሄ ወሬ አሁን ቶሎ ብለሽ ላይ ያደረግሽበትን ነገር አንቺ ሃይማኖት ያለሽ ሰው ከሆንሽ ክብር ያለሽ ሰው ከሆንሽ ይኸውልሽ፣ የመጨረሻ ቀን ግን እንደነገርኩሽ እንደ ቆሻሻ አውጥቶ ነው የሚጥልሽ። ውሻ ነው የሚያደርግሽ። አንቺ እዚህ በእናትሽ እዛ እኔ እዚህ በማየው ነገር ነው አንቺን ማውራሽ። አንቺ እየተበሸቀሽ ነው እንደዛ ትሽ የተፈትሽ የምታወሪው። አንቺን ለማወቅ እኮ ገና ስምሽን ስጠይቅሽ አወቅሽ ማን እንደሆንሽ፣ ምን አይነት ማን ነው ሴት እንደሆንሽ፣ ክብር የሌለሽ ሴት እንደሆንሽ። አፍሽን ዝጊ፣ ስሚ አፍሽን ዝጊ። እሺ ክብር ይኖርሽ ደግሞ አፍሽን ዝጊ። ያንቺ እንደተበሸቀሽ ነው። እኔ እዛ የማንም ሚስትርሽ ቢያፍሽ አልታውሽ ብቻ አይሽ ነው ማጣፋሽ። ውጪ ከቤት አላውጣሽ። አሁን ትሰሚኛለሽ? ወድቆች አውጪ። እንዴት አድርጌ ይገለጥ ነው ስነስርዓት ይኑርሽ። ሰሚኛለሽ? ስነስርዓት ይኑርሽ። እሺ አሁን እሱ ላይ ያደረግሽው ይሄ ሰይጣናዊ ተግባርሽን ቶሎ ስነስርዓት ኖሮ አላውጣም። እስቲ ምን ታመጫለሽ? አረኩኝ እንኳን አደረኩኝ አላውጣም። ምን ታመጫለሽ? ያወቀ ቀን እንኳን ይወቅ ቆሻሻ ነው የሚያደርግሽ። ምን በፈልግሽ ነው በህግ ማስተካከል ነው ወይስ ከኔ ጋር ታይተሽ የትኛሽ ነው ወቅ አይደለም እንጂ ከኔ ጋር በተፈልግሽ ነው አሁን ቤቴ መመጭው ሁሉም እየተገባው ያለ እዚህ ቤት የመጣሁት እንጂ ከእንዳንቺ አይነት ሴት ጋር ማውራት ሰው አይደለም። ኧረ እባክሽ ማለት ሴት ነኝ እንዴ? ተናገሪ እስኪ። ይኸው ክብርሽን ማታውቂው ክብራቢስ በግድ ማይፈልግሽ ሰው ማይሆን ነገር አይመለከትሽም። በጣም ነው የሚጠላሽ። ኧረ እባክሽ አንቺ ትወደሻል ደግሞ አንቺ በጣም ነው የሚጠላሽ። አንቺ ትወደሻል እንኳን እኔ አንቺም ትወደሻል። ያም ማይረባ በስነስርዓት ነው በስነስርዓት እሱ መጥቶ እንዳልሽ ማይሆን ነገር አድርጌ ሴጣናዊ ተግባር ነው አድርጌ እንኳን አደረኩኝ ዝም ብለሽ ሰው ማለት ሰጠኝ አፍራሽ ዝም በይና ይኸውልሽ ከህይወቱ እንድትወጪ ነው ፈልገው። አፍሽን እንደውም ከእንዳንቺ አይነት ሰው ጋር የሚሆን አይነት ወንድም አይደለም። ስለ ፍቅር የሚገባው ትልቅ ልብ ያለው ወንድ ነው። እሺ Good.
መናገር እንኳን አልችልም። አንቺ ያደረግሽውን ተግባር መናገር እንኳን አልችልም። እሺ ገንዘብ እንስጥሽ ሄደሽ ከዚህ ገንዘብ ወይስ አንቺ ገንዘብ እንደዚህ ከሱ እኔ ገንዘብ ይመናችሁ ማንም ያውቀኛል። እኔ እናት ማንም ያውቀኛል። እኔ ገንዘብ ፈልጌ አይደለም። ገንዘብ ፈልግ ምንድን ነው አይምሮ ይባላል። ለእሱ ብዬ እኮ አይምሮ ታሞ ጸበል ገብቼ ነበረ። ብዙ ነገር ሁኝበታል። ገንዘብ ፈልጌ ቢሆን ኖሮ ማለት ገንዘብ ፈልጌ ቢሆን ኖሮ በቀላሉ መንገድ እንዳልሽው መጀመሪያ ለአኑ መድኃኒት አድርጌበት ገና ስንተዋወቅ ይሄን ፍቅር የምፈልግ ኖሮ መድኃኒት አድርጌበት አብሮ ሞለቅተኝ ነበር። አላደረግኩበት መጀመሪያ ያደርግበት ነበር ሳገኝሽ በፊት ኪያም ብሎ ፍቅሩን ብሎ አሁን ደግሞ ተስፋ ቆረጠ። ኪያ የራሱ ሲጀምር ሚስት ባል ሲያገባ ተስፋ ቆረጠ። ሲጀምርም አንቺ ማለት ነው የኪያ ባል ወንድም አይነሽ እንደምን ትቆረቆሪ አሁንም አኑ ወንድምሽን ትሳ ምናምን ነገር መታ ካኑ ጋር ትፈልጋለሽ እና አኑ ጤና ስላጣ ካንቺ ጋር ሆኖ ጤና ጠውካራኛ በቃ ምን ቢሆን ደስተኛ አይመለከትሽም። ውጪ ከቤት ያው ደስተኛ አይደለም። ምንም ሰልተው ሴት አግኝቶ ደስተኛ አይደለም። ነጭ ራስሽ ወይኔ ከህይወቱ ከቤቱ ውጪ ትሰሚኛለሽ? ይጭጫው ደቂ ልብሴ ክብር እንኳን የሌለሽ ሴት ማታሽ ስለይ ክብር አንቺ ይላልሽ አልወጣም እናንተሽ እናንተ ምንድን ነው እዛ ድረስ ነው? ባንኪ ኑረሽ ነው ባንኪ በፈጠረሽ ድጋሚ እንደዚህ እንዳታረግ ባንኪ በፈጠረሽ ብዬሻለሁ። ድጋሚ እንደዚህ አይነት ነገር እንዳታደርጊ እሷ ላይ አንዳችሁ ገራባና የሆነ ነገር ይዤ በየቦታው ሲራገሽ ወይስ እጅ እንደያዘው ሰው እዚህ ይችላል ሴጣን እንደያዘው ሰው እዚህ ያሰፋራ እሷ ከቤት ትውጣ ያንተን ጤና ያላስከፍል እሷ ሳትሆን ማለት ነው። ባርኪ እናንተ ነው የምትወጡት። አንቺ ነሽ የምትወጪው። ድጋሚ እዚህ ቤት እንዳትመጪ ተመልሰሽ ቶፋም ሶፊ ማንም ሰው ካለው አለበለዚያ ማለት ነው ለአይናችሁ ትናፍቁኛላችሁ። በዚህ አካባቢ ያንተ ቤተሰቦች ያንተ ጓደኞች ነን። ያንተ ህይወት ያሳስበናል። እሷን ከተቀበላችሁ ያሳስበናል። ሰላምን ከተቀበላችሁልኝ ጤነኛ አይደለችም። ሰማኛለህ? ጤነኛ አይደለችም። አንተ ላይ የሆነ የማይሆን ሴጣናዊ ተግባር አድርጋለች። ስለዚህ እኔ ሃይማኖት ጓደኛ ሌላ ሴት ናት። ማፍቀር መፈቀራችንን ማለት ነው። እኔ መወደዳችንን ማለት ነው። ትክክለኛ መንገድ ትችላለህ። እኔን ያከብደኝ የለም። ሁላችሁም እየመጣችሁ ቀልቧን ቅስሟን ትሰብሯታላችሁ ማለት ነው። ሁላችሁም እየመጣችሁ ትጫዋላችሁ። ሁላችሁም እየመጣችሁ ከዚህ አንገቱ ላይ ያለው ነገር ምንድን ነው? በጣም አንድ ልታውቂ የምፈልገው ነገር ቢኖር በጣም ነው የማከብርሽ፣ በጣም ነው የምወድሽ። የምወደውም ሰው ጓደኛ ነሽ። አንቺን ራሱ በግል ነው ማለት ነው ለኔ በእያንዳንዱ ነገር ስትከራከሪልኝ ነበረ። ከዛ አንፃር ህይወቴን ግን እንደምሰጥሽ ታውቂያለሽ። አሁን ግን መስመር እያለፍሽ ነው። ቀይ መስመር ከዚህ ቤት ትውጣ። ከዛ አንተ ትንሽ ተረጋግተህ ወደ ራስ ስትመለስ ትመለሳለሽ። እኔን እንደዛ ከሆነ እሷን የምትፈልጋት የምትወዳት ከሆነ እንደዛ ማድረግ እንችላለን። ባርኪ እኔ ላይ የፈለግሽውን ነገር ብታደርጊ ማለት ነው ይቅርልሽ፣ ዝግጁ ነኝ። የፈለግሽውን ነገር ብዬሻለሁ። ነገር ግን ማለት ነው ከዚህ በኋላ በሰላም የሚመጣ ሰው ግን ማየትም ሰላም አትበላሽ። ሰላም እንኳን የሌላት ሴት ናት። ውጪልኝ ባርኪ ማለት ዛሬሽ ራሱ አንቺ